ተነሽ በኢየሱስ ስም እንዴ እኔ እኮ ልጄን ልታስታውሱኝ ነው ቤቱን እንደዚህ ፏ ያደረጋችሁት እያልኩ ነው። ሰላም ናችሁ? ኪችን ኧረ ጉዴ ፈላ። አገኘ ገባሽ? ምንድን ነው ማዘው? በጌታ ስም ምን ደስ የሚል ማዛ ነው የሚሰማኝ። መጀመሪያ ያው ለእናቴ እሺ ነበር ብስላርግልት ወደ እኔ ጋር ተቃበል። በኢየሱስ ስም እኔ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ወደዛው ታውሰድልኝ። እስኪ ወደዛው ሰድልኝ። ጌታ በኢየሱስ ስም በኢየሱስ ስም እስኪ ዋስጭ ጁኒየር በኢየሱስ ስም አንተ አባታን በኢየሱስ ስም ወደ ሰርኑ ሄዶ ነው መሰለኝ። ወደ ሰርኑ ሄዶ ነው መሰለኝ። ሰላም የኛ ውድና የተከበራችሁ እንቁ ማር ተወዳጅ የሆናችሁ ቤተሰቦቻችን እንደምን ቆያችሁልኝ? ዛሬ እኔ ራሴ ነኝ ሰርፕራይዝ የተደረኩት። እናንተንም ማሚንም ጭምር ነው ሰርፕራይዝ የምናደርገው። ምንድን ነው የሚባለው? የምታደርገን ማን? ባለቤቴ። እንዴት መሰላችሁ? ትናንትና እናቴ ወደ ገጠር ሄዳለች። ያው ካያችሁ የእሷን ቲክቶክ ገጠር ላይ የሆነች አይኗን ትንሽ የታመመች ሴት ነበረችና እሷን ለማሳከም ወዲህ ስትል ነበርና ዛሬ ደግሞ ገጠር ሄዳለች ማለት ነው። እሷ ገጠር ስትሄድ ትናንትና ነገረችኝ። ማሚን ለምን ሰርፕራይዝ አናረጋትም ምናምን አለችኝ። እሺ ቆይ እስቲ እናወራለን አሁን አልኳትና ምንድነው ስራ ተደወለልኝ። ስራ በጣም እየተመላለስኩ ቢዚ ነበርኩኝና አሁን ካልመጣ ብላ ደውላ ጨቅጭቃኝ። ልክ ቤት እመጣለሁ ምን እንደተዘጋጀ ተመልከቱልኝ። ናሳያቸው ምን እንደተዘጋጀ ተመልከቱልኝ። ምንድነው? እሺ ሌላውን ንገሪ እና አሳያቸው። ያዘጋጀሁት ነገር ምንድነው? አይ ላይክ ነግራኛለች፣ ግን በዚህ ያህል ፍጥነት ትጨርሻለሽ ብዬ አልጠበቅኩም ነበር። በዛ ላይም ደግሞ እኔም ስራ በዝቶብኝ ስለነበረ ቼክ አላረኳትም ነበር። ግን ስመጣ ሳየው ሰርፕራይዝ ሊወርኩት ምንድነው መሰላችሁ? ሙሉ ሀሳቡን ከሰላምታ ጋር እሷ ታስረዳቸዋለች ማለት ነው። መጀመሪያ ሰላም ባያቸውና እስቲ ምን እንደተፈጠረ ምንድነው ያሰብሽውን ነገር ግልጽ አስረጂኝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምንድን ናችሁልን? ደህና ናችሁልን ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ምን አስቤ መሰላችሁ? ባለፈው ማሚ ባለ ጸጥታኝ ነበርና ያው የተፈጠረውን ነገር ታውቃላችሁ። በእነሱ ምክንያት እኔ ማፍሬ በቃ መምጣት አልቻልኩኝም ነበርና እና አሁን ደግሞ እሷ ገጠር ሄዳለች እና ለምን ሰርፕራይዝ አናረጋትም ብዬ አሰብኩኝና ደግሞ ዶሮ ምናምን ትወዳለች። ሰምቼ ባይዘዌ ዶሮ ማለት ሰራም የዛን ቀን ይቅርታ የጠየቅን ቀን ላይክ ትንሽ ነገር ብቻ ነበር። እኛም ስለሌለን ያረደም ሰው ብዙም ስላልነበር ብዙም አልተሰራም፣ ብዙም ዝግጅት አልተደረገም። ይሄ ነገር ቂቤው እንዴት ነው? ቼክ ላድርገው እና በዛ ምክንያት ነበርና እንዲህ እናዘጋጅ። ማሚን እስቲ አሁን ዛሬ ትመጣለች ይመስለኛል፣ እንጠብቃታለን። ገና ስንት ሰዓት እንደሆነ ባናቅም አሁን ግን ከሰዓት ላይ ነው እየቀረጽን ያለነው። ወደ 7 ሰዓት ይሆናል። እሷ ከሰዓት ላይ ነው የምትመጣው ብለን ስላሰበን ማለት ነው። ከጧት ጀምሮ ሰርታ ነው እንግዲህ። እዩ ምንድነው የምትጨምሪው? ቅቤ ትንሽ ያስዋል። እሰይ አምሩ አገር አታቀምሽኝም ታዲያ? እኔ ኧረ ትቀምሳለህ። ያው ቅመስ አቀምሽኛ ጉርሽኛ። ጉንፋን ይዞኛል፣ በጣም ጉንፋን ይዞኛል። እና ደግሞ እንዴ አልጠበቅኩም። እንዴት አያው? እኔን ካያችሁኝ ብዙ ጊዜ ቤቱን አዝፎ አድርጌ ምናምን ነገር የሆነ ነገር ሰርፕራይዝ ነው ላችሁ። ኧረ ሴት ልጅ ከባድ ነው። አይዞሽ እንታሽ። አይ ደህና ነኝ። እንዴት አየው? ጠፍታ እዚሁ እንብላ። አይ ማሚሳት በጣም አይበላም። በጣም ይጣፍጣል። ማሚሳት መጣ እና ዶሮ አለ፣ አይብ አለ። እሺ ሬት ያው ሚስቴ ስለሆነች ከፍተኛ ሬት አልጠራም። እያንዳንዱን ምግብ ከ1 እስከ 10 ሬት እናደርጋለን። ክትፎ እኔ በበኩሌ በጣም ወዳለሁ። ስንት ሰጣው ታዲያ? ክትፎ ስለምወድ 10 ነው የምሰጠው። ያው በዛ ላይ ደግሞ ሚስቴ ነው የሰራችው። እሺ ሌላኛው ደግሞ ይሄ አይብ ነው። ያው እሺ
አይብ ላይ እንኳን ብዙም አይደለም ግን እንዴ ነው እሺ ናሽ ከመሰው አይፍላ እኔ አይብ ላይ ብዙም አይደለም ግን ደግሞ ይሄ ይጣፍጣል 9 ማሚ የምትወደው ይመስላል ማሚ ትወዳለች ኧረ እባክህ አቀባን ነው ሳቆደች ማሚ በቃ ይሄ ያው እንቁላል ነው ይሄ አይቀመም ይሄ ደግሞ ያው ዶሮ ነው ትበለዋለህ ከማሚ ጋር አንድ ላይ አሁን አልቀምሰውም ሲታይ ግን በጣም ይጣፍጣል ብቻ አሪፍ ነው ይኸውላችሁ ባህልን በስነ ስርዓት አላከበርንም ይመስለኛል የዛ ፕሮግራም ብለሽ ነው እኔ ጥንዶ እኔ እስክሪን እና አለከበሽ እና ያው ቢደክመኝም ማሚ ደስ እንዲላት ዋጋ መክፈል አለብኝ አይ ሞያ ያላትን ሴት ስታገቡ እንደዚህ ነው ከእናንተም አልፎ ተርፎ ለቤተሰብ ታው የሞቀኝ ነው ወደ ቤት ልጅ የእናቴ ሞያ ያለ ሲያወራ እኔና ልጅ አንድ ላይ ብቻ ማሚን ስንጠብቃት አይ ቲንክ ልትቆይም ትችላለች ልትመጣም ትችላለች ካሜራማን ሬዲ ሆነ ተጠብቀናል እሷ ስትመጣ እንደዚህ እናርገውልሽ ቤቱን ፏ እናርገው አሁን እሺ ቤቱ ብዙም ፏ አልተደረገም አሁን ፏ እናርገውና ትግባ ጭስ ይባል እኔ የራሴ ላይቶች አሉ መሰቅላቸው እኔ እሷ ስትመጣ ለቪዲዮም እንዲመቸኝ ምናምን አልከኝ መሰቅላቸው ላይቶች አሉና እሱን ሰቅዬ ጠብቃታለሁ ያው ሁሉ ጊዜ ቪዲዮ ልቀርጽ ስል ወይም ደግሞ ሰርፕራይዝ ላደርጋት ስል ነው እንደዚህ አይነት ዲኮር መሰራው ቤት ውስጥና ልክ እሷ ስትገባ ላይክ እኔ የለውም ውጪ ነኝ ላይ አታየኝም ላይ እንድትጠራጠር እናደርጋለን መጀመሪያ ምንድነው እዚህ ቤት ውስጥ እንድትል እናደርጋለን መጀመሪያ ከቤቱ እንጀምራለን ቀጣይ ደግሞ ክችን እናስገባታለን እኔ መሰለ ምግብ ያው ባሉ በርግጥ አልፏል ኦልሞስት ዛሬ 5ኛ ቀን 4ኛ ቀን ነው ግን ታይሚንግ አላገኘንም ያው ስራም ስለነበረን ያ አይታችኋል ከትላንት ወዲያ ፖስት የተደረገው ቪዲዮ በእኔ ቻናል ላይ ፖስት የተደረገው ቪዲዮ አይታችኋልና በዛም ምክንያት ብዙም እየሰራን ስላልነበር ነው ስራ ላይ ቢዚም ስለነበር ነው ያው የባህል ስራ በጣም በዝቶብን ስለነበረ ቲክቶክ ላይ ፕሮሞሽን ምናምን ማለት ነው ለዛ በዚህ አጋጣሚ ዩቲዩብ ላይ ፕሮሞሽን ማሰራት የምትፈልጉ ሰዎች ኢንስታግራም ላይ የኢንስታግራም ዩዘር ኔም ይሄን ይመስላል በዚህ ኢንስታግራም ገብታችሁ ሃይ ማለት ትችላላችሁ ለስራ ነው የፈለኩ ብላችሁ ልታወሩኝ ትችላላችሁ ማለት ነው በተረፈ ደግሞ ወዳችኋለሁ አከብራችኋለሁ ይሄን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ለኛ ወይ በተለይ ደግሞ ለማሚ እና ለሚስቴ ያላችሁን ፍቅር በኮሜንት ላይ እንድትገልጹልኝ ባክብሮ ጠይቃችኋለሁ ማለት ነው ወዳችኋለሁ ቸርን ቆይ ተነሽ ነው ወደዚህ ይዳን ሰላም በላ አንተ ሰላም በላ እዚህ እንደው ይዳን ተደበቅና ቀረጻት አነኮይ እንዴት ነህ ምን ሆነ ነው የፈዘዝከው ምን ሆነ ነው የፈዘኸው አባ ምን ሆነክ ነው ሰላም አይደላችሁ ሰላም ለዚህ ቤት እንዴት ነሽ ሰላም ናችሁ ወይ እንዴት ነው ሰላም ናችሁ ወይ እንዴት ነው ዛሬ ቤቱን ፎ አድርጋችሁታል ልጄ ልታስታውሱኝ ነው ጌታ ሆይ ተባረክ ለትልቅና ስለነበረኝ ሰዓት ደቂቃ ሁሉ ጋር ያመሰግናለሁ ቀሪውን ሰዓት ተረከበ ልጅ በኢየሱስ አሜን ሰላም ናችሁ በኢየሱስ ስም እንዴ እኔ እኮ ልጄ ልታስታውሱኝ ነው ቤቱን እንደዚህ ፏ ያደረጋችሁት እያልኩ ነው ሰላም ናችሁ እናንተ መታችሁ ነው እንዴ ሰላም ናችሁ እንዴት ነው ደክሞኛል መኪናም አጥቼ ረጅም ሰዓት ቆየኝ እንዴት ናችሁ ሰላም ናችሁ ነው ቁጭ በሉ እስኪ አንዴ መጣችሁ ጉድሽን አላየሽ ምንድነው እኔ ስራ ላይ ቢዚ ነበርኩኝ ወይዘሪት ናት ወይዘሪት ነው ምን ገራት ወይስ እኔ እኮ ቤቱ ገና ሸብረቅ ሲል እንግዲህ አንተ ከአግብተህ ከወጣ ጀምሮ ከውጭ ስመጣ ፈዞ ነው የሚጠብቀኝ ዛሬ ፏ ሲልብኝ እንዴ ልጄ ልታስታውሱኝ ነው ወይ እያልኩኝ ምን አልኳችሁ ቀደም ምን አልኳችሁ የኔ እንዲኮር ማረጋቸው ላይቶች አሉ አሁን እነዛ አሉ አሳያቸው እነዛን ሰቃቀላለሁ ምናምን ሁሌ ቪዲዮ ምናምን ሲቀረጽ እንደዚህ ያደርጋለሁና
ባንዴ ነው ያወቅሽው። እየሰማሁሽ ነው። ማንን ታስታውሱኝ ያላችሁ? ልጄን ለማስታወስ ነው እንዲያደረጋችሁት እኮ እያልኩ ነው። አንተ ያው ወደ ቤቱ ከሄድክ ጀምሮ እንደዚህ አድርገው ጠብቀውኛል። ፕሮግራምሽ እንዴት ነበረ? በመጀመሪያ ያው ወደ ሰርፕራይዛችን ከመግባታችን በፊት እስቲ ትንሽ አጫውቺኝ እና መጀመሪያ የቤተሰቦቻችንን ሰላም ትይለናለሽ ማለት ነው። ሰላም ሰላም፣ ሻሎም ሻሎም። በቅርብ በሩቅ ያላችሁ የፈገግታ እንደውም የዱዱዬ እንደውም የኔ ቤተሰቦች የሆናችሁ ሁሉ በቅርብ በሩቅ የሆናችሁ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ከመላው ቤተሰቦቻችሁ ጋር ሰላምን እመኝላችኋለሁ። ተባረኩ። እንግዲህ ይኸውና አገልግሎት ወጥቼ የነበረ ገጠር አካባቢ ከዛ ድክም ብሎኝ ነው የመጣሁት። በእውነት ነው ብቻ ገብቼ እስከምወድቅ ነው። እንዲህ ቡናም ፈልቶ ይጠብቀኛል ብዬ አላሰብኩም። ዛሬ ልጄም ቡና እየቆላች ነው የጠበቀችኝ። ዱዱ ግን በዓል ባለመምጣትሽ ትንሽ ልቤ እንትን ብሎ ነበር። ያው እሱንም በማስመልከት ነው እኔ ይቅርታ ለማለት ጸጉሯን እና ፋሚሊ ተመልከቱ። ጸጉሯን በዚህ በኩል ሌላ፣ በዚህ በኩል ሌላ። ጸጉሯን እንኳን ሳጨርስ ነው ያስቸኮለኝ ነው ያስቸኮለኝ። ተናገርኩ። ቆያ ሻውር ቆይ ምንድነው? ለምን ቀረሽ ግን በበዓል? ራሴን አመመኝ ብለሽ ስትቀሪ በጣም ነው የተሰማኝ። እኔ ለነገሩ እነሱም ይመጣሉ ብዬ በዓልን እኔ አላሰብኩም። ዝም ብዬ ግን ከፍቶኝ ነው ያልኩት። አንቺም ስልክ አጠፋሽብኝ። እንግዲህ ዝም ብዬ ነበር ያልኩት። ሳትመጭም ደግሞ እነሱ አባታቸውን ይዞ ለይቅርታ እንኳን ሲመጡ አብረሽ መምጣት ነበረብሽ። አልነገርነትም በነገራችን በእውነት የራሷን አሟት ነው ስትለኝም የዘንድሮ በዓል ግን በዓል መስሎኝ አይደለም ያሳለፍኩት። ግን ያው በስተመጨረሻ ላይ እነሱ ሲመጡ ትንሽ ነፍስዬ ሀሴት አደረከች። በቃ ጎዶሎ አይደለም ሙሉ ነኝ ብዬ አሰብኩኝ። እጄብ ታዲያ ከማን አመጣለሁ ብለህ ነው? ከእናቴ ቤት አይደለም የመጣሁት። እስኪ ሽሮ አልሰራችሁም ወይ ምስር ነገር ምሳ? ሽሮ ላሳይሽ እባክህ አንተ ደግሞ እስኪ ያለውን የሰራችሁትን አቀራርቡ እንብላ። እስኪ ነው ላሳይሽ። ምን ደግሞ ልታደርጉኝ ነው? ዛሬ ኪችን ኧረ ጉዴ ፈላ። አገኘ የገባሽ ምንድን ነው ማዘው? በጌታ ስም ምን ደስ የሚል ማዛ ነው የሚሰማኝ። አንቺ ደግሞ ስትመጪ ሽሮ ልትበይ ነው? በኢየሱስ ስም ዶሮ ደክሞሽ መጣሽ ሽሮ ምስር ትያለሽ። ወይ እጃችሁ ይባረክ፣ ወይ እጃችሁ ይባረክ፣ እጃችሁ ይባረክ። እንዴ ደግሞ የምወደውንም ቆጮ ጭምር ቆጮ በክትፎ በኢየሱስ ስም ብርክ በይልኝ የኔ ውድ ልጅ፣ የኔ ንግስት እኮ ነሽ የኔ። እንዴት እንደምወድሽ ታውቂያለሽ። አንቺን የሰጠኝ ጌታ ይባረክ፣ ተባረኪልኝ፣ ሺህ ሁኚልኝ። ወገቤ እስኪንቀጠቀጥ እኮ ነው የሰራሁት። የኔ ቡሩክ ልጅ ተባረክልኝ አባቴ። እውነት ከበዓሉ የበለጠ ደግሞ ዛሬ የበለጠ በጣም ደስ አለኝ። እኔ ራሴ እንኳን እንደዚህ አላደረኩም። ያው እውነቱን ልናገር እኔ ምንም ያረኩት ነገር የለም። እሺ ዶሮውንም ራሷ ገዝታ ነው የሰራችው። ትናንትና አንቺ ገጠር ስትሄጂ ማሚ ሄደች እኮ የሆነ ነገር እናደርግ ሰርፕራይዝ እናደርጋት አለችኝ። እኔ ደግሞ የበዓል ስራ ነበረብኝ፣ በጣም ስራ በዝቶብኝ ነበርና እሺ ቆይ እስኪ እናወራለን አልኳትና ችላ አልኳት። ከራሷ ይኸውልሽ ዶሮ መቼ ነው ትናንትና ነው ከሰዓት ነው ገዛው አለችኝ። ጠዋት ላይ ጀምሮ እየሰራች ነበር። ከዛ ደውላ ነው ያለችኝ ምንድነው በአስቸኳይ ነው ስመጣ ብቻዋን እኔ ውድ ምን አስጨነቀሽ? እሺ ማን አገዘሽ? ራስሽ ምን ላደርግሽ? እንዳልወጥሽ እንደው ፈገግታ ብቻ እና ጸጉሯን እያየሽ ነው። እኔ ጨርስላታለሁ። እኔ እናት እንዴት እንደምወድሽ ተባረኪልኝ። እግዚአብሔር ያክብርሽ፣ እንዳከበርሽኝ እግዚአብሔር ያክብርሽ፣ አይለያችሁ። እድሜ ጸጋ ፍቅርን አንድነትን ይስጣችሁ። እኔን እንዳስደሰታችሁኝ ደግሞ እግዚአብሔር እናንተን ያስደስታችሁ። በሁሉ ነገር ተባረኩ፣ በፍሬ ተባረኩ፣ በኑሮ ተባረኩ። በቃ በዘመናችሁ መካከል ሁሉ ደስተኛ ሆኖልኝ። እኔ እንጃን ቃላት ያንሰኛል። ማሚ ይርቦሻል ምግብ እያለ አዎ፣ ግን ቆይ ይቅርብና ቅርብ። እሺ ወይኔ ዛሬ ነው በቃ በዓል የመሰለው ቤት። አንቺ አትነግሪኝም እንዴ?
ምን አለ ጠበቀችማ። ምን አለ ምን አለ ምን አይተሽ ነው? እዛ ጋር ነው እዚህ ጋር እዛ ጋር ባንና እንግዲህ መደርደሩ እናንተ ደርድሩት ነው ያልችላል። ማሚ ቁጭ በይ እንጂ። እሺ ልቀመጥ። ወይ ጉድ! ይገርማል። ጁኒየር ለምን አትነግረኝም ነበረ? ና እስኪ ና እኔ ጋር እሰይ እኔን ያልቅብኝ ነበር። ልትገይ ነው ዱላ ይዛ መጣ። እንዲህ ነው የሚደረደረው። ሳህን ከዚህ ያውጣ። ሳህን ከየት በዚያ ላይ ቁልፍ ነው ምንድን ነው? ጁኒየር ሲበላ ቆይቷል። ጁኒየር ለምን አልነገርከኝም? ቆይ ፈገግታ እና ዱዱ መጥተዋል ብላት ነግረኝ ማሚ መጣች ብለህ ቀወጥከው። ነግረነው እኮ ነው ስትመጣ ነገር ቆየሽብን። ቅድም ነው ቪዲዮ የጀመረው። እሺ አባዬ የእጇ ይዘሉ ነው። ታምናለሽ? ተባረክልኝ። ታጠባለህ በልታል ምሳ ከኔ ጋር ይበላል። ታጠበው። ነይ ቁጭ በይ። ነይ አንቺ ታጠቢና። አዎ ነይ። ቢሆንም እንዴ! ኧረ ጉድ ሽታው! የኔ ዶሮ ራሱ እኮ እንደዚህ ከረሩ አላማረም። የኔ ቅመም ልጅ ክዳኑ በቃ አይ ክዳኑ ነበር ሁኝ እዛው ጋር ይሆንና እሺ ለማዕዱ እንጸልይ። ቅዱስና የተፈራ የዘላለም አምላክ እግዚአብሔር ሆይ ስለነበረው ሰዓት እጅግ አድርጌ አመሰግናለሁ። ይህንን የቀረበውን ባርክልን። አቶ ለተቸገረ ከእጅ አስብ። በልጅ በኢየሱስ ስም አሜን። እሺ ያዙ ወርጥ ላስይዝሽ። እሺ ችግር የለም። ምንማ ከቀረበ በኋላ ነው ይዛል። እኔ እኮ ቤቱ ገና ስገባ ልጄን ልታስታውሱኝ ነው እንደዚህ ያደረጋችሁት አለ። እጄ ቆረጥ የኔ ውድ። ደግሞ እንምወደው አይነት ዶሮ ነው የሰራሽው። በጣም ከረሩ ራሱ ቺን ለማድረግ ብለሽ ነው ለካ በዓልን አብረሽኝ ያልዋልሽው። በምን አይነት ይሽ አይ በነገሩ እግዚአብሔር ይመስገን። ያው ጠላት ሌላ ነገር ነበረ እቅዱ። ኧረ ክትፎ ሲያምር የውራጌ ክትፎ ውራጌነት አለብሽ እንዴ? ይሞክርሻል። ውራጌዎች ናቸው እንደዚህ አይነት ክትፎ የሚሰሩት። በጣም ያምራል። ሳይጎመቸው ቆጮ እኛ ነው ማድረግ የነበረብን። እኛ ነው ማድረግ። ችግር የለውም ውሰዱ እናንተም ችግር የለውም። ይሄው እግሩን ነው ያዝኩት። የታባቱ እሺ እኔም እግር ነው። ውሰዱ ዶሮ ማራ እግሩ ሴታል ካላወጣችሁ አውጡ። ውሰዱ። ሳይ አንድ ላይ ነው። አንድ ላይ ነው። ጨምርላታ። ይኸው ለኛ ይበቃናል። ለሷም እግር ይሁና። እኔ ሌላ ብልት ነው። እኔ ክትፎ ነው በለው ነው። እሺ እኔ ልጀምር ነው። አልጠበቅኳችሁም።
ቡናውን ደግሞ ፈጠን አሜዚንግ እንቁላል እንግዲህ እወዳለሁ። ቴዲ ኧረ ብላታ ኧረ ያዝ በኢየሱስ እኛ እንቁላል እንኳን ብላ እሺ። እንቁላል ትንሽዬ እንጀራ ላድርግልህና ከመሰራቱ ጀምሮ እኔ ስመጣ ራሱ አምጣቷን ሳህን ለጁኒየር ጁኒየር ክትፎ ላድርግልህ፣ አይብ ላድርግልህ፣ እንቁላል ላድርግልህ። የትኛው ምን ላድርግልህ? እንቁላል እሺ። ከዛስ ክትፎ ትንሽ ላድርግልህ። መጀመሪያ ያው ለእናቴ እሺ ነበር እሺ። አይብስ ላድርግልህ ደግሞ አይብቅ ለራሴ ነው ወደ እኔ ተካፈል። ለኔ ማን ነው ያጎርሰኝ? አታጎርሱኝም ነው? ካላጎረሳችሁኝ አልበላም። ቆይ ይሄንን እጅማ እኔ ለልጄ ነው ቀድሜ የማጎርሳት። ለልጄ እጅሽ ይባረክሽ ማየ። ቅመም ነው እኮ ጌታ የሰጠኝ። ቅመም አይቶ ነው የሰጠኝ። አንዳንድ ሰዎች ወይኔ ሴት ልጅ አልወለድኩም ወንድ ብቻ ነው የወለድኩት የምትሉ ሰዎች ልጆቻችሁን በደንብ አድርጋችሁ አሳድጉና የልጆቻችሁ ሚስቶች እንደዚህ ቅመም እንዲሆኑ ጸለይኩኝ በኢየሱስ ስም። አይብ አትወድም እኮ እሷ። አልሰጧትም። አይብ አይደለም ክትፎ ነው። ክትፎና ወይኔ እኔ እኮ በበዓሉ ብዙም እንትን አላልኩም። ደስታው እናንተን ስላገኘሁኝ አቤት። ማን እንዳሳዘነኝ ታውቃለህ? ወይኔ ማን እንዳሳዘነኝ? ካሜራማን። በእውነት ዋው። ና ቢያንስ እስከዛ ዋው። እኛ ስንበላ ሆዱ ይጮሃል። በእውነት ያበደ ነው። አልመጣሁም። በዚህ ቀምሼ ብቻ ነው እስካሁን አስቀመሰችኝና ወይ ማሚት ቆያለች ትንሽ ልቅመሳል። ቆጮው ራሱ ዘመናዊ ነው ሙያ ይላችኋል። እንግዲህ ማሚ እኔ ቤት ምበላው ይሄንን ነው እንግዲህ ሁሌ አይደል? እግዚአብሔር ይባረክ። ታዳስ ሰው እኮ የዘራውን ነው የሚያጭደው። አንተ ለኔ እንደዚህ ስብስብ እያልክ እግዚአብሔር ታዳ እንዴት ቆንጆ ሚስት ባይሰጥክ ነበር የሚገርመኝ። ጁኒየር ብላ እንጂ እንቁላል ብላ። እንግዲህ በዚህ አጋጣሚ እንኳን አደረሳችሁ ቪዲዮ ላይ አልነበረችም እና እሷ እስኪ ለቤተሰቦቻችን ቀኑ ቢያልፍም እንኳን አደረሳችሁ ያቸው እና ውድ ላይ የተከበራችሁ ቤተሰቦቻችን እንኳን አደረሳችሁ። ግራ ገባችሁ? እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። መቼ ነው ባሉ እያሉ እቺን ማሚን ስላላለች ነው እንኳን አደረሳችሁ። የጠፋችብኝ ልጄ ተገኝታለች፣ በበዓል ጠፍታለች። ልጄም አብሮ ሲጠፋ ደንግጣ ጠፍታለች። እኔ ለነገሩ የሚጨክን አንጀት የለኝም። እኔ በእውነት ነው የምለው የሚጨክን አንጀት የለኝምና አንቺ ደግሞ አብረሽ ስትጠፊ ምን ተሰምቷት ይሆን ብዬ በጣም ልቤ ተሰብሮ ነበርና ቢያንስ እሷ እንኳን መታ ብታጽናናኝስ። ያው ውስጡን አንቺ ታውቂያለሽ፣ አንቺ እንደምታውቂ ያውቃለሁ። ግን ከመጣሽ እንደማወጣጣሽም ስለምታውቂ ነው የጠፋሽውና ከዚህ በኋላ ይኸው አይደለም ጠላት ሰይጣን ራሱ ደጃችን መድረስ አይችልም። ከዚህ በኋላ እኔ የልጆቼ ግንባር ላይ የክርስቶስን ደም አስቀምጫለሁ። ጠላት እንዳያገኛቸው፣ ክፉ እንዳያገኛቸው ጸልያለሁ። እግዚአብሔርም ደግሞ የጸሎትን ፍሬ ነው እየሰጠኝ ያለው። በዚህ አጋጣሚ ስለኛ የምትጨነቁ፣ ስለኛ የምትጸልዩ፣ ስለኛ ቀንና ማታ እየደወላችሁ የምትጠይቁ በዚህ አጋጣሚ ሳላመሰግናችሁ አላልፍም። ከልቤ ነው የምወዳችሁ፣ ማከብራችሁ። እግዚአብሔር ያክብራችሁ።
በቃ በዘመናችሁ ሁሉ ስትኖሩ እግዚአብሔር በቃ የሚያስከብር ልጅ ይስጣችሁ። የሚያዋርድ ሳይሆን የሚያስከብር አክብሮ የሚያስከብር ልጅ ይስጣችሁ። በእውነት ነው። እኔ ልጆቼ አክባሪዎቼ ናቸው። ከልጆቼ መካከልም ያው ያገባው ለመጀመሪያ ፈገግታ ነው። ፈገግታም አግብቶ ደግሞ የፈገግታ ባለቤት በጣም የምወዳት የመጀመሪያዬ ዱዲሻ በጣም ከፈገግታ በላይ ደግሞ የምታከብረኝ የምትፈራኝ በቃ ፍላጎቴን የምታቅ እኔ እንጃን እኔ ከፈገግታ ለይቻ አላያትም። እሷንም አምጬ 9 ወር ሙሉ በሆዴ ተሸክሜ አምጬ ወለድኳት አሁን ነው የሚሰማኝና አይዞህ አለክ ለካ አንተም አለክ ኢየሱስ በቃ ይዞት ነበር አንቺ ስታው ጉንፋን ይዞታል መሰለኝ እና እግዚአብሔር ይባረክ። እንግዲህ ሙሄም ደግሞ ሲያገባ እንደዚህ አይነት እንደሷ ብልህ ሚስት እንደሚሰጠው አልጠራጠርም። ሲቀጥልም ትንሹ ልጅ ነብዩ እንደዚህም እሱም ሲያገባ እግዚአብሔር አስተዋይና ብልህ ሚስት እንደሚሰጠው በፍጹም አልጠራጠርም። እግዚአብሔር አምላክ በዘመናችሁ ሁሉ ሲያኖራችሁ በልጆቻችሁ ያሳርፋችሁ። በቃ በልጅ ማረፍ የመሰለ ነገር የለም። በቃ በልጃችሁ ያስከብራችሁ። በጣም እጅግ የምኮራባቸው የምደሰትባቸው የማላፍርባቸው አንገት የማልደፋባቸው ልጆች ስለሰጠኝ እጅግ አድርጌ እግዚአብሔርን ከልቤ አመሰግነዋለሁ። ሁሌ ማለዳ እግዚአብሔርን በፊቱ ተንበርክኬ ስለ ልጆቼ እጅግ አድርጌ አመሰግናለሁ ነው የምለው። በቃ እንዴ ወጥቼ ስመጣ ምን ያስፈልጋታል? በእውነት ነው የምላችሁ። ሳያገባ በፊት ፈገግታ እኔ የመጣው መሆኔን ሲያረጋግጥ ትምህርት እንኳን ቢኖረው ሚስ ያደርግ ነበረ። ስራ ቢኖረው ሚስ ያደርጋል። በቃ ቡና አስፈልቶ የምፈልገውን አይነት ምግብ አሰርቶልኝ ቁጭ ብሎ ስገባ እግሬን አጥቦኝ ቢጃማ አቅርቦልኝ ሻወር ሰጂ ብሎኝ ቡና ጠጥቶ ምግብ አብልቶኝ እረፍት ያስፈልግሻል ብሎኝ እንደተኛው ሲያረጋግጥ ነው በር መለስ አድርጎ የሚወጣውና አሁንም ለካ እኔ ያው ወደ ቤቱ ሲገባ ያው ይረሳኛል ብዬ ነበረ። ለካ ምን ይረሳኛል ጭራሽ ብሶበታል ጭራሽ አሁንማ ሁለት ሆኑ። በቃ ሁለት ሆኑ። ሁለቱ ደግሞ አንድ አይነቶች እንግዲህ ይሄው እንደዚህ በሚገርም ሁኔታ ቤታቸው ሳይሆን እኔ ጋር ቤት ድረስ መተው ቤታቸውን ዘግተው እኔ ጋር እንደዚህ በዓልና አስመስሎ የጠበቁኝ እኔ እንዲህ እንደማለት አልችልምና ሰማይ ይባርካቸው፣ እግዚአብሔር ይባርካቸው። የበለጣችሁ ደግሞ እኔን የምትወዱ እሱን የምትወዱ ዱድሻን የምትወዱ እንድትባረኩልኝ በእውነት ቀጢ በዚሁ ቀጢ ይልመድባችሁ እና በቃ ባርኩልኝ። ውስጣችሁ የሞላውን ነገር ሁሉ ኮሜንት ላይ የጻፋችሁ ሰብስክራይብ አድርጉ። ኮሜንት ላይ ደግሞ አጨናንቁልኝ በምርቃት እንግዲህ ያው እኛም አሜን ብለናል። ምንም ጻፉ ያው መጥፎ ነገር ከእናንተ ስለማይወጣ አሜን ብለናል። ከወዲሁ ኮሜንት ላይ እንጠብቃለን። ኮሜንታችሁን ላይክ እናደርጋለን። ኮሜንት ላይ ጻፉልኝ እስኪ በዚህ ቪዲዮ ምርቃታችሁን እስቲ 1000 ኮሜንት ብቻ የምርቃት ብቻ አይ ከዛ በላይ ያደርጋል። 1000 በቂ ነው ብዬ ከ1000 በላይ ያደርጋል። ይሁን ከሆነም ይሁን ምክንያቱም የማሚ ነገር ነው። ከ1000 በላይ ኮሜንት ጽፋችሁ አስገርሙልኝ። በኢየሱስ በጌታ በኢየሱስ ስም ኢየሱስ በጌታ በኢየሱስ ስም ወደዛ ታውሰድልኝ። እስኪ ወደዛ ታውሰድልኝ። ጌታ በኢየሱስ ስም በኢየሱስ ስም እስኪ ዋስጭኝ በኢየሱስ እግዚአብሔር ይገጽጻው። በኢየሱስ እስኪ አንተ እስኪ አፍንጫውን ንፋላት። እስኪ አፍንጫውን ንፋስ ሰጠው። እስኪ ቀና አድርገው። እስኪ ቀና አድርገው። በኢየሱስ ጁኒየር በኢየሱስ ስም አንተ አባ ተነስ። ታክሲ በኢየሱስ ስም ወደ ሰርኑ ሄዶ ነው መሰለኝ። ወደ ሰርኑ ሄዶ አልመሰለኝ። አጣቁ ና
ቶሎ በል እግዚአብሔር